ዓለማችን በማያቋርጥ የለውጥ ሂደት ውስጥ ትገኛለች። ይህም የለውጥ ተጽዕኖ በሀገራችንና በክልላችን እንዲሁም በተቋማችንና በግለሰቦች አስተሳሰብ በግልጽ የሚታይ ነው። ለዚህ ደግሞ ወቅቱንና ማህበረሰብን የሚመጥን አገልግሎት ማቅረብ ከመንግስትና ከግሉ ዘርፍ የሚጠበቅ የግዴታ ውዴታ ነው። በመንግስትና በግል ተቋማት ለህብረተሰቡ የሚቀርቡ አገልግሎቶችም የዘመን አሰራርን የተላበሱ የተቀናጁና የሚናበቡ እንዲሆኑ ይጠበቃል። ይህም የመንግስት ተቋማት የሚሰጡት አገልግሎት የተቀላጠፈ ከሙስናና ብልሹ አሰራር የጸዳ የግልጽነትና የተጠያቂነት ጥያቄ በዜጎች የማያስነሳ የግሉን ዘርፍም ትርፋማ የሚያደርግ ነው። በዚህ ረገድ የሰነዶች ምዝገባ አገልግሎትን ማዘመን መልካም አስተዳደርን ለማስፈን በጥቅሉ ለሀገር ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እድገት ጉልህ አስተዋጽኦ እንዳለው ጥናቶች ይጠቁማሉ። የመንግስትና የግል አገልግሎት ሰጪ ተቋማት በሚሰጡት አገልግሎት ዜጎችን ማርካት ከቻሉ የሀገርን ኢኮኖሚያዊና ማህበራዊ መስተጋብር በማጎልበት ቅቡልነት ያለው ሀገረ መንግስት በመገንባትና የሀገራችንን ኢትዮጵያ መጻኢ ዕድል በመገንባት ረገድ የሚያበረክተው ሚና በቀላሉ የሚገመት አይደለም። ይህንን በመረዳትም የተቋምን አገልግሎት አሰጣጥ ማዘመን፣ ግልጽና የተቀላጠፈ አገልግሎት ለደንበኞች ወይም ለተገልጋዮች ማቅረብ የቤንሻንጉል ጉሙዝ ክልል መንግስት ፍትህ ቢሮ ትኩረት ሰጥቶ ሲሰራባቸው ከቆየባቸው ዘርፎች ከመጀመሪያዎቹ ረድፍ የሚቀመጥ ነው። ለዚህም ተቋሙ ከዚህ በፊት የነበረውን የአገልግሎት አሰጣጥ ለማዘመንና በተለይም በተቋሙ ስር የሚገኘውን የሰነዶች ማህበራትና ጠበቆች ምዝገባ አገልግሎት የሥራ ዘርፍ የአገልግሎት አሰጣጥ ትርጉም ባለው መልኩ ለመቀየር ብዙ ርቀት ተጉዟል። በቢሮው የሚገኙ የተለያዩ ሰነዶች ኮድና አርዕስት ተሰጥቷቸው በስርዓት የሚደረደሩበት ምቹ ሁኔታ ተፈጥሯል። በጥራዝ የተያዙ ሰነዶችም ዲጂታላይዝ ተደርገዋል። ይህም የዜጎችን ጊዜ፣ ገንዘብ እና እንግልት በመቀነስ የሚፈልጉትን አገልግሎት በተቀላጠፈ የመልካም አስተዳደርና የግልጸኝነት ጥያቄ በማያስነሳ አኳኋን እንዲያገኙ አስችሏቸዋል። ውድ የዚህ አጭር ዘጋቢ ፊልም ተመልካቾች፣ በዚህ አጭር ዘጋቢ ፊልምም የቤንሻንጉል ጉሙዝ ክልል መንግስት ፍትህ ቢሮ የሰነዶች ማህበራትና ጠበቆች ምዝገባ አገልግሎትን የዘመነ አሰራር አስፈላጊነት እንዲሁም የአገልግሎቱን ተጠቃሚዎች ምስክርነት አዋደን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩም በአክብሮት ጋብዘናችኋል። መዘገበው ትግራይ ላይ ወይ አማራ ላይ ሊፈለግ ይሆናል። ዩኒፎርሚቲ መፍጠር ስላለብን ጀስት ማዘመን ተፈልጓል። እንደ ሀገር ማዘመን ተፈልጓል። በሁለተኛ ደረጃ በፍርድ ቤት የሚቀርቡ ሰነዶች ታማኒነት እንዲኖራቸው መዘመን አለበት፣ በቴክኖሎጂ መመዝገብ አለበት የሚል እምነት ተይዞ ነው እንትን የተደረገው። በሌላ በኩል ሰነድ መመዝገብ ሰነድን ስናስብ ንብረትን ነው የምናስበው። ንብረት ስናስብ ደግሞ የዜጎች ህገ መንግስታዊ የንብረት የማፍራት መብት እናስባለን። ስለዚህ ያፈሩትን ንብረት ህገ መንግስታዊ እውቅና ጥበቃ ኑሮት ሲፈልጉ እንዲሸጡ፣ ሲፈልጉ በስጦታ እንዲሰጡ፣ ሲፈልጉ በህጋዊ መንገድ ተከትሎ እንዲሰጡና ጀስት ያን ፕሪዘርቭ እንዲደረግ ያን ፕሪዘርቭ ህግ ጥበቃ እንዲኖረው ከማድረግ አንጻርም ጠቀሜታ አለው። በሌላ በኩልም እንደ ሀገር አንድ የኢኮኖሚና የፖለቲካ ማህበረሰብ ነው መፍጠር የሚፈለገው። ከዚህ አንጻር አስተዋጽኦ በጣም ከፍተኛ ነው። ንብረትን መመዝገብና ጀስት ፕሪዘርቭ ማድረግ በተለይም ደግሞ በቴክኖሎጂ ሲታገስ ማለት ነው። እንበልና ቃጠሎ ቢፈጠር ጸጥታ ችግር ወይ ቃጠሎ ነገር ቢፈጠርና ቢወድም ይሄን ነገር ዶክመንት ኦንላይን ስለሆነ ያለው የማግኘት ፕሮባቢሊቲ በጣም ሰፊ ነው። ሳይዚያ ከመደረጉ በፊት ወደ ቴክኖሎጂ ከመግባቱ በፊት ግን ሪስኪ የተጋለጠ ነበርና ጠቀሜታው ያ ነው። ሁለተኛ ሌላው መነሳት ያለበት ብዬ የማስበው ሪፖርቶች በቀላሉ ተአማኒነት ያለው ሪፖርቶች ከዛ ማውጣት ይቻላል። ምክንያቱም ኦንላይን ነው የምትመዘገበው። የሐሰተኛ ሪፖርቶች ሊቀርቡ አይችሉም። ስለዚህ ጠቀሜታው በጣም ከፍተኛ ነው ብሎ ማሰብ ይቻላል።
ሌላው በሰዎች መካከል የሚደረጉ ኢኮኖሚና ማህበራዊ ግንኙነቶች ተአማኒነት እንዲኖረውም ያደርጋልና የሚፈለገው በአፍሪካ ተምሳሌት ያለው የሰነዶች ምዝገባ እንዲፈጠር ነው። ለአፍሪካ ታዋቂ ወይም ጀስት የሚጠቀስ የሰነዶች ምዝገባ ነው። ምክንያቱም ይሄ ሰነዶች ምዝገባ ሲደረግ ፌደራል ላይ ተጀመረ እንጂ በክልሎች ሁሉም እየተሰራጨ ነው። አሁን በክልሎች ዩኒፎርሚቲ ሲፈጠርና የተሻለ የቴክኖሎጂ ሲደገፍ በአፍሪካ ሊጠቀስ የሚችል ተምሳሌት ሊሆን የሚችል የሰነዶች ማረጋገጥ እና ምዝገባ ይፈጠራል ማለት ነው። ስለዚህ በአጠቃላይ ጠቀሜታው በጣም ከፍተኛ ነው። ኮራፕሽንም ይሄ ሙስናን ከመዋጋት ራሱ ቀላል ጠቀሜታ የለውም። ምክንያቱም እኛ ሰነድ ሲመዘገብ መጀመሪያ ቼክ የምናደርገው ነገር አለ። እነዚህ መዝገቦች ምንድነው የምንመዘግባቸው ሰነዶች ወይም ንብረቶች የምናስተላልፈው ወይም በውርስ የምናስተላልፈው ወይም የሚሸጠው ንብረት በፍርድ ቤት ታግደዋል ወይ በባንክ ቤት ታግደዋል፣ በአጠቃላይ የማገድ ስልጣን ያላቸው አካላት አግደውታል ወይ የሚለው ነገር ቼክ እናደርጋለን። ስለዚህ ምንድነው ይሄን ቼክ የምናደርግ ከሆነ ደግሞ ምንድነው በዚህ መካከል ጉዳት የሚደርስበት አካል አይኖርም ማለት ነው። ኢቨን ሪሜዲ አስቀምጧል። በጣም ደስ የሚለው አዋጁ ኢንኬዝ የተጨበረበረ ወይም በሐሰተኛ ወይም በሌሎች ተለያዩ ምክንያቶች የጸደቁ ሰነዶች በሚገኝበት ጊዜ አጣርቶ ፍትህ ቢሮ ጀስት ቮይድ ማድረግ እንደሚችል ሁሉ የተቀመጠበት ሁኔታ ነው ያለውና ጀስት ይሄው እንግዲህ ሶስተኛ አመታችን ሊኒዝ ነው ሁለተኛ ነው ሶስተኛ አመታችን ሊኒዝ ነው ይሄን ሰነድ ኦንላይን መመዝገብ ከጀመር በቅርብ ጊዜ እንግዲህ በዚህ ሳምንት ውስጥ ያው ለማስመረቅ ነው እያሰብን ያለ ነው። ስናስመርቅ ግን ኦልሞስት ጨርሰናል የሚል እምነት ይዘን አይደለም። የሚቀሩን አንዳንድ ነገሮች ይኖራሉ። ያን የሚቀሩን አንዳንድ ነገሮች እያሰፋን ማስፋትም ስለሚጠበቅብን ወደ ዞኖች እሱን እያሰፋን ይሄንም የቀሩ አንዳንድ ነገሮችን ለቃቅመን እየጨረስ ቶታሊ አብሶሉት የሚሆንበት ሁኔታ እንፈጥራለን ብለን ነው የምናስበውና ሰነዶች ማረጋገጥ ከህግና ከሞራል ተቀራኒ ያልሆነ ሰነዶችን ከማረጋገጥ አኳያ በአዋጅ የሰነዶችን ምዝገባ ማረጋገጥ ለመደንገግ የወጣውን አዋጅ 922/2008 ዓመተ ምህረት የወጣውን የፌደራል አዋጅ እሱን ነው ቤዙ እሱ ነው። ከዚያ ውስጥ ላይ እኛ ደግሞ አገልግሎቶች አሉ። የሽያጭ አገልግሎት እንሰጣለን። ተቋሙ የሽያጭ አገልግሎት ይሰጣል። ሽያጭ አገልግሎት ሲባል ብዙ ሽያጭ አገልግሎቶች አሉ። ከነዚህ ውስጥ ላይ የመኖሪያ ቤት ሽያጭ ውል እናዋውላለን። የድርጅት ሽያጭ ውል እናዋውላለን። ተገልጋዮች የጉዳይ መከታተያ ቁጥር ይዘው ሲመጡ መጀመሪያ አገልግሎታቸው ሽያጭ ከሆነ እግድ መኖር አለመኖሩን የእግድ ባለሙያ አለ። እግድ ባለሙያው በሲስተም ያጣራል። ካጣራ በኋላ ከእግድ ነፃ መሆኑን ካረጋገጠ በኋላ አሁን ያመጣነው የኪዩኤምኤስ ማሽን አለ። ኪው ማኔጅመንት ሲስተም የሚባል ማሽን አሁን በቅርቡ የገባ ወይም ደግሞ ተከላ ያደረግንበት ማሽን ነው። ይሄ ማሽን የሚሰራው ምንድነው? አገልግሎቶቹን እዚህ ተጭነዋል። አሁን ለምሳሌ እዚህ ጋር የውክልና መስጠትና ውክልና ማሻር አገልግሎት አለ። መመስረቻ ጽሁፍና ቃለ ጉባኤ አገልግሎት አለ። ማሻሻያ አለ። የብድርና ኪራይ ውል አለ። ሌሎች ውሎች አሉ። የሽያጭና የሊዝ ውል አለ። ስለዚህ እነዚህ ውሎች ተገልጋዩ ይዞ የመጣው የጉዳይ መከታተያ ቁጥር ከነዚህ ውስጥ ላይ የትኛውን ይዞ ነው የመጣው የሚለውን አይተን እኛ ልክ እንደዚህ አሁን ውክልና ከሆነ ውክልና የምትለዋን ስላይድ በማድረግ እዚህ ጋር የሚታየውን የቲኬት ቁጥር ወይም ደግሞ ወረፋ ማስጠበቂያ ማሽን ቁጥር ይይዛል። ይሄን ከያዘ በኋላ በዚህ ሄዶ ወረፋ ለመጠበቅ ውጭ ላይ ይቀመጣል። የተዘጋጀላቸው ወንበር አለ። ከዚያ ወንበር ላይ ይቀመጣል። ከዚያ በኋላ ኦፊሰሮቹ በዛ ቴሌቪዥን ወይም ደግሞ በየቦክሱ በተገጠመላቸው ኮምፒውተር ላይ በተገጠመላቸው ማኒፑሌተር የሚባሉ የሶፍትዌሮች